ሰላም ባሲ ነኝ። ዛሬ ስታትስቲክስ ካናዳ ያወጣውን የስራ እድል እንዴት አፕላይ እንደምታደርጉ ነው። እዚህ ጋር የጻፍኩላችሁን ዌብሳይት ጻፉና ሰርች ባራችሁ ላይ ኦኬ ባሉት ወደዚህ ይዞቹ ይመጣል። እዚህ ጋር እንደምታዩት እንግዲህ ወደ 32000 ሰዎችን ይፈልጋሉ ለዚህ ስራ። እዚህ ጋር አፕላይ የምትለዋን ነው እናንተ የምትጫኑት ማለት ነው። ልክ አፕላይ እንዳደረጋችሁ ወደዚህ ይዟችሁ ይመጣል ማለት ነው። ይሄ የመጀመሪያው ፔጅ ነው። እዚህ ጋር እናንተ ምንም የምትሰሩት ነገር የለም። ወደ ታች ብቻ በማድረግ ኔክስት የሚለውን ነው የምትነኩት። ኔክስት የሚለውን ነኩት። ከዛ ወደ ቀጣዩ ፔጅም ልክ እንደዛው ነው። ምንም የምታደርጉት ነገር የለም። ማንበብ ትችላላችሁ ከፈለጋችሁ። ወደ ታች እናደርግና ኔክስት የሚለውን ነው ደግመን እንደ ቅድሙ የምንነካው ማለት ነው። ቀጣይ ኩዌሽን 1 ከዚህ ነው የሚጀምረው። እዚህ ጋር እንደምታዩት ፈርስት ኔም፣ ላስት ኔም፣ ሚድል ኔም፣ የእናንተን ስም፣ የአያት ስም እና የአባታችሁን ሚድል ኔም ላይ አባታችሁን ነው። ከዛ ኢሜል ሁለቱም ቦታ ጻፉት። ከዛ ቁጥራችሁን፣ ስልክ ቁጥራችሁን። ሁለተኛው ደግሞ የምትኖሩበት ቦታ ነው። ኢንፎርሜሽን ስትሪት ነምበር። እንግዲህ እዚህ ካናዳ ያላችሁ ታውቃላችሁ። ይሄንን እንዳለ ጻፉት። ፕሮቪንሳችሁ ምረጡና ኔክስት ነው የምትሉት ማለት ነው። ከዛ የሞላችሁትን አድሬስ ኔክስት ስትሉት ያመጣላችሁ እንደዚህ። ይሄ የኔ አድሬስ ስለሆነ ነው ያጠፋሁት። የእናንተንም ቼክ አድርጋችሁ እርግጠኛ ስትሆኑ ኔክስት። ከዛ እዚህ ጋር አራተኛው ጥያቄ ኩዌሽን 4 ላይ የመጀመሪያውን ያው የስ ትሉት አላችሁ። ከዛ ኩዌሽን 2 ላይ ደግሞ አር ዩ ኢንተር ቱ ወርክ የስ ነው የምትሉት። የእናንተን ነው የሚጠይቀው። ካናዳ ሲቲዝን ናችሁ፣ ፐርማነንት ናችሁ፣ ወርክ ፐርሚት አላችሁ። እናንተ የራሳችሁን ስታተስ እዚህ ጋር ሴሌክት አደርጋላችሁ። እኔ የራሴን መርጬ ከዛ በኋላ ኔክስት ነው የምትሉት። ከዛ ኔክስት እንዳላችሁት ቀጣይ ደግሞ ኩዌሽን 6 ይህን ይመስላል። የእናንተን የትምህርት ሌቭላችሁን የሚገልጽ ነው ማለት የሚጠይቅ ነው። ከዚህ ውስጥ የኮሌጅ ነው ዲግሪ ነው የሚለውን እኔ የራሴን ሴሌክት አድርግ ያለው። እናንተም ከነዚህ ውስጥ ካሉት ምርጫዎች ውስጥ ሴሌክት አድርጉ የትምህርት ደረጃችሁን ማለት ነው አሁን ያላችሁትን። ኩዌሽን 7ን እንግሊሽ በሉት። ከዛ ኔክስት። ከዛ እዚህ ጋር ሁለት ፖዚሽኖች አሉ፣ ሱፐርቫይዘሪ እና ነን ሱፐርቫይዘሪ። እናንተ አይታችሁ በሳምንት ምን ያህል ጊዜ የምትሰሩበትን ነው አንዱ መምረጥ ትችላላችሁ። ከዛ ኩዌሽን 9 ላይ ደግሞ በሳምንት ምን ያህል ሰዓት ትሰራላችሁ ነው። በሳምንት የምትችሉትን እዚህ በቦክስ ውስጥ በቁጥር አስቀምጡ። እኔ 40 ብዬ አስቀምጫለሁ። ከዛ 10 ላይ ካሁን እስከ ጁላይ 2026 ማትችሉበት አለ ወይ ታይም አለ ወይ ነው። እናንተ ኖ ነው፣ ምክንያቱም ስራው የሚሰራው በዚህ ሰዓት ስለሆነ ኖ ብላችሁ ከዛ ኔክስት ማለት ነው። ከዛ ቀጣይ 11ኛው ጥያቄ መቼ ነው ልትሰሩ የምትችሉት? ዊክ ዴይስ ነው፣ ከሰኞ እስከ አርብ ነው፣ ኢቭኒንግ ማታ ነው፣ ወይ ደግሞ ዊክ ኢንድስ ነው፣ ቅዳሜና እሑድ። እናንተ የምትችሉትን ሶስቱንም የምትችሉ ከሆነ ሶስቱንም ሴሌክት አድርጉ። እኔ እንደኔ ከሰኞ እስከ አርብ ብቻ ስለምችል እሱን ሴሌክት አድርጌዋለሁ። ከዛ ዊች ኦፍ ዘ ፎሎዊንግ ዱ ዩ ሃቭ፣ ከነዚህ ውስጥ ምን አላችሁ ነው። ያላችሁን ሴሌክት አድርጉ። ለምሳሌ አሁን እነዚህ ድራይቪንግ ላይሰንስ፣ መኪና፣ ፉልታይም የምትጠቀሙበት፣ ኮምፒውተር አላችሁ ወይ፣ ፕሪንተር፣ ኢንተርኔት አላችሁ ወይ? ሁሉም ካላችሁ ሁሉንም ሴሌክት ማድረግ ነው። ምክንያቱም ለስራው ይጠቅማሉ ብለው ያሰቧቸው ናቸውና እናንተ ሁሉም ነገር ካላችሁ ሁሉንም ሴሌክት አድርጉት። ከዛ ኩዌሽን 13 ላይ የስ ኤንድ ኖ ጥያቄዎች አሉት። አብዛኛው የስ የሚያስብል መልስ ስለሆነ እናንተ በሉት። እንደዚህ ኮሚኒኬት ታደርጋላችሁ ወይ ኢንተርቪው ማድረግ የሚለውን ማለት ነው፣ በቴሌፎን ኢንተርቪውንግ። እነዚህ ዶር ቱ ዶር እነዚህ የሚሰሩ ስራዎች ስለሆኑ እናንተ የስ እያላችሁ ብታልፉ መልካም ነው። ከዛ ኩዌሽን 14 ምንድነው የትኛው ላይ ናችሁ ነው፣ የእናንተን ማንነት ነው። እኔ ሶስቱን ወደ እታች ያሉትን ብየዋለሁ፣ አንብቡና እናንተም እንደዛ አድርጉ። ቀጣይ 15ኛው ጥያቄ ሪፈረንስ የምታደርጉትን ሰው ስሙን ታይትሉን ብላችሁ፣ ሁለት ሰው ነው ሚኒመም አንድ ሰው ስለሚፈልጉ ሙሉ እንደዛ አንዱ ሰውን። ከዛ 16ኛውን ኖ ብላችሁ ኔክስት በሉ። ከዛ እዚህ ጋር ስለ እናንተ ነው እንግዲህ ሴቶች ከሆናችሁ የስ ነው። ይሄንን እያነበባችሁ ማለፍ ነው። እዚህ ናችሁ የተወለዳችሁት ነው የሚለው። የራሴን እዚህ ጋር
መልሱን አስቀምጫለሁ ማለት ነው። የእናንተ ማንን ለመጠየቅ ነው። ከዛ ዲስኤቢሊቲ ያላቸው ነው ብዬ ኔክስት አድርጌዋለሁ። ከዛ 21ኛው ጥያቄ ይህንን እንትን የስ ማለት ነው። 21ኛው ጥያቄ ሼር ማድረግ ትፈልጋላችሁ ወይ ነው? የስ ነው። ከዛ ላንጉዌጅ ኮሚኒኬት የምታደርጉበት በእንግሊዝኛ ነው። ኢንተርቪውንም እንደዛው እንግሊሽ ማለት ቤስት ታይም ኢንተርቪው ለመደረግ የምትፈልጉበት ሰዓት ጠዋት፣ ከሰዓት የሚለውን እናንተ የሚመቻችሁን በሉት። ከዛ ኔክስት በሉ። 24ኛው ጥያቄ ላይ ደርሰናል። ይሄንን ነገር ከምን ሰማችሁ ነው? እኔ ከሶሻል ሚዲያ ነው፣ ከቲክቶክ ከተለያየ። እናንተ የሰማችሁበትን ሴሌክት አድርጉና ኔክስት ማለት ነው ማለት ነው። ይሄ መጨረሻው ነው። ከዚህ በኋላ ኔክስት እያላችሁ የምታልፉት የምትሞሉት ነገር የለም። እየጨረስን የመጣ ነው። ከላይ እንደምታዩ 85% ደርሰናል። 100 እስከሚሞላ ኔክስት እያላችሁ መቀጠላችሁን እንዳትረሱ ማለት ነው። እዚህ ጋር እያነበባችሁ መቀጠል ትችላላችሁ። ከዛ ቀጣይ መጨረሻው ሰሚትድ የሚለውን ስትነኩት እንጨርሳለን ማለት ነው። እዚህ ጋር ሰሚት ለማድረግ ተቀርባችኋል። ሰሚት የሚለውን ትነካላችሁ። ምን ይመጣላችኋል? ሰሚት ስታደርጉ ኮንፈርሜሽን ነምበር ይላክላችኋል። ኦኬ፣ ይሄ ይጠቅማችኋል። ስለዚህ ይህንን ስክሪንሾት አድርጋችሁ ያዙ። ከዚህ በኋላ እንግዲህ በኢሜይላችሁ ኮሚኒኬት ያደርጓችኋል። እንግዲህ ለሁላችሁ መልካም እድል ይሁንላችሁ። ባባይ